ለውጡ በፊት የነበሩ ጉዳዮች ምንድናቸው የሚለው ማንሳት አይተን ጥሩ ነው ብዬ አስባለሁ። ኢትዮጵያ ውስጥ በነበሩት በሁሉም አቅጣጫ በሁሉም አካባቢ በብዙ ዘርፍ የዜጎቻችን ጥያቄ የመጠቀም መብት ጉዳይ ነው። እኩል የመጠቀም መብት ጥያቄዎች በሁሉም አቅጣጫ ይነሳ ነበር። ከዛ ውስጥ አንደኛው የመሰረተ ልማት ነው። ስፔሲፊካሊ በውሃ ላይ ካየን ተመጣጣኝ ያልሆነ የውሃ ሽፋን የነበረበት አንዱ ክልል ትንሽ ከፍ ብሎ አንዱ ክልል በጣም ወርዶ አንድ ሀገር የማንመስል ኢቨን በክልል ደግሞ ከዞን እስከ ዞን ከከተማ ከተማ የሚለያይ የውሃ ሽፋን የነበረበት ጊዜ ነበር። ሁለተኛው በኢነርጂ አኳያ ነው። አንዳንድ አካባቢ ዘሆል ጨለማ ሆኖ ሰዎች መብራት የማያገኙባቸው፣ አንዳንዱ ደግሞ የተሻለ የነበረበት ወቅት ነበር። ይህንን ዜጎቻችን በወቅቱ ሲያነሷቸው የነበሩ ትልቁ ጥያቄ ከማንም ጋር ወይም ከማንም ብሔር ወይም ከማንም ጋር ጥላቻ ኖሯቸው ሳይሆን ኢትዮጵያን በጋራ መቋቋም ነው። እቺ ሀገር የጋራ ናት። ኢትዮጵያ የጋራችን ናት። ስለዚህ እኩል ተቋዳሽ መሆን አለብን የሚል እንድምታ ከጀርባ አለው። በብዙ መንገድ ቢታይ በመንገድም በውሃም በፖለቲካውም ዘርፍም በማህበራዊ ጉዳዮችም በሙሉ ከደመርካቸው የተጠቃሚነት ጉዳይ ነበር። አንፌርነስ የነበረበት ጊዜ ነበር ማለት ነው። ይሄ ነው እንግዲህ ለውጡን የወለደው። ለውጡ ከመጣ በኋላ ብልጽግና ፓርቲ የሚመራበት አስተሳሰብ የመደመር እሳቤ ትልቁ ቤዚኩ የሰው ልጅ መሰረታዊ ፍላጎትን ማሟላት ነው። ምንድነው ሰው ልጅ የሚፈልገው? ማንም ሰው የሚያውቀው የመደበኛ የሰው ልጅ ድማድ መጠለያ፣ የልብስ፣ የምግብ ባሻገር ሰው እንደመሆኑ መጠን የተሻለ አካባቢ ይፈልጋል፣ የተሻለ ህይወት ይፈልጋል፣ የመናገር መብት እንዳለው ይፈልጋል፣ ፖለቲካል ኤምፓወርመንት ይፈልጋል። እነዚህ በሙሉ ቤዚክ የሰው ልጅ ፍላጎት ናቸው ብሎ ነው መደመር የሚያስበው። ከዚህ ተነስቶ ነው እንግዲህ የዛሬ 7 ዓመት በፊት የነበረው ችግር በየጊዜው የተፈታ መጥቶ ዛሬ መፍትሄ እየሆነ የመጣው። ይህንን ወደ ውሃ ወስደን ካየነው በህዳሴያችን ጭምር ዓለም ላይ ዛሬ ትልቅ አጀንዳ ሆነን በክብር ኢትዮጵያውያን ኩራት የምናወራበትም ህዳሴ ግድብ ከጀርባ ያለው ጉዳይ የውሃ ጉዳይ ነው። ስለዚህ ባለፉት 7 ዓመታት የኢትዮጵያ ከፍታ የሰዎችን ፍላጎት ጭምር ለመመለስ የተገደበት መንገድ ውሃን መሰረት አድርጎ የተመጣበት ነው።